አሁን ደግሞ ራሱ ሳይገለኝ ለኔስ ድምፅ አትሆኑኝ ላይም ሲያገባ ስሰማ በልጅ ተዛምደናል ብዬ ለማለፍ ሞከርኩኝ። ገርማቸው ያገባትን ሴትዮ ደውላ ስትሰድበኝ በሷም እሱ እንግዲህ እንትን ብሏትም ሊሆን ይችላል ስትሰድበኝ ብዙ ነገር ስደርስብኝ ዝም ያልኩት ልጆች አሉኝ ለልጆቼ ልኖር ብዬ ነው። የቢሊየነሩ ልጅ አግብታ 3 ልጆችን የወለደችው ጨራ ብርሃኑ ለኢትዮጵያ ሕዝብ ሳልሞት ድረሱልኝ የሚል ጥሪ አቅርባለች። ጨራ ኑሯን በአዳማ አድርጋ ፍትህ ፍለጋ የተሰቃየች መሆኑን በዚህ ሰሞን ባሰራጨችው ቪዲዮ አሳውቃለች። የጨራ ባለቤት የታዋቂው ቢሊየነር ድንቁ ደያስ ልጅ ፍራኦል ደያስ መሆኑንም ተናግራለች። ባለሀብቱ ድንቁ ደያስ የዝነኛው ሶደሬ ሪዞርት እንዲሁም የሪፍት ቫሊ ዩኒቨርሲቲ ባለቤት ናቸው። የእርሳቸው ልጅ የሆነው ፍራኦል ጨራን አግብቶ 2 ወንድና አንዲት ሴት ልጅ በድምሩ 3 ልጆችን ከታደሉ በኋላ ፍራኦል ጸባዩ መቀየሩን ተናግራለች። 3 ልጆች አሉ፣ 2 ወንድና 1 ሴት። እንግዲህ እኔ ባል ነው ብዬ ነበረ እስከዛሬ የኖርኩት። ለኔም ድምጽ እንድትሆኑኝ ይፈልጋሉ። ጨራ እንደገለጸችው ፍራኦል ሌላ ሴት ጋር ሄዶ መንታ ልጆች የወለደ ሲሆን የልጆቹ እናት የህግ ሚስቱ ላይ የደወለች ማስፈራሪያና ዛቻ በማድረስ ላይ ትገኛለች። አሁን ላይ ህይወቴ አስጊ ሁኔታ ላይ ነው የምትለው ጨራ ልጆችን የምመግባቸው ከእርሱ በልመና በማገኘው ገንዘብ ነው ስትል ገልጻለች። ለሚመለከተው የመንግስት አካል ሪፖርት አድርጋ አጠገቧ እንዳይደርስ ካደረገች በኋላ በህይወቷ ላይ ጉዳት ሊያደርስባት እንደሚችል አሳውቃለች። ጨራ ህይወቴን ሳይነጥቀኝ በፊት ለልጆቼ ልቆይላቸው በማለት የኢትዮጵያ ህዝብ እንዲያግዛት ያቀረበችውን ጥሪ የተለያዩ አስተያየቶች አስተናግዷል። ይህንን ቪዲዮ ፖስት ባላረግም ሊገለኝ ይችላል። ምክንያቱም አሁን አልፈልግም ብዬ የሴቶች የህፃናት ጉዳይ ሄጄ አመልክቼ ብዙ ነገር አርጌ እንድንለያይ እኔ ጋር እንዳይደርስ ስላረኩኝ ምን እያቀደብኝ እንደሆነ አላውቅም። ብቻዬን ነው የምኖረው ከ3 ልጆች ጋር ከቤተሰቦቼ ርቄያለሁ። ብዙ በቃ ብቸኛ ሆኛለሁ። ብዙዎች የፍራኦል አባት አቶ ድንቁ ደያስ በህግ የማይገዙ ሰው በመሆናቸው በሽማግሌ ለመስማማት ሞክር የሚል ምክር ሰጥተዋታል። የጨራ ብርሃኑ አማች አቶ ድንቁ ደያስ በኢትዮጵያ በነዳጅ ማደያ፣ በሆቴልና ሪዞርት፣ በሪል ስቴትና በሌሎችም የንግድ ዘርፎች ላይ የተሰማሩ ባለሀብትና የዲኬ ግሩፕ መስራች ናቸው። ባለሀብቱ በቲክቶክና በሌሎች የማህበራዊ ሚዲያ መድረኮች ላይ በሚያደርጓቸው የቀጥታ ስርጭቶች ከሌሎች ታዋቂ ግለሰቦች ጋር በሚገቡበት የቃላት ውዝግብና ግላዊ ጉዳዮችን ይፋ በማድረግ ሂደታቸው ከታዋቂ ባለሀብት የማይጠበቅ አካሄድ ነው በሚል ይተቻሉ። ይህንን ያደረገብኝ የድንቁ ደያስ ልጅ ነው። 3 ልጅ ወልደናል። ከኔ ውጭም ከሌላ ሴቶች ወልደዋል። እኔ የመጀመሪያው ነኝ። ከዛ በኋላ የወለዳቸው ሁለተኛ መታም የወለደችዋም እየደወለች ብዙ ነገር ሁሉ ማስረጃዎች አሉኝ፣ ፎቶዎች አሉኝ። አሁን በሱ ነው የምተዳደረው። ግን እሱንም በጣም ለልጆቹ መመግበው እንኳን በቃ እየለመንኩ እባክህ ያስፈልጋል እባክህ እንደዚህ አድርግ እያልኩ ነው እየለመንኩ የምኖረውና እንዲሁም በተለያዩ የንግድ አጋሮች ተቋራጮች ወይም ግለሰቦች ጋር በተደረጉ የንግድ ስምምነቶችና የገንዘብ ክፍያዎች ጋር በተያያዘ አልፎ አልፎ የፍርድ ቤት ክሶችና ህዝባዊ አቤቱታዎች ይቀርቡባቸዋል። ከንግድ ድርጅቶቻቸው የውስጥ አስተዳደር ከሰራተኞች ጥቅምና የስራ አካባቢ ሁኔታ ጋር በተያያዘ የሚሰነዘርባቸው ቅሬታም ብዙ ነው። በቢሾፍቱ ከተማ በሚገኙ የሀይቅ ዳርቻ ሪዞርቶችና ፕሮጀክቶቻቸው ላይ ከመሬት አጠቃቀም፣ ከወሰን ማስከበርና ከአካባቢ ጥበቃ ጋር በተያያዘ ቅሬታዎችና አለመግባባቶችም ይነሱባቸዋል።